ኢቢኤስ ቴሌቪዥን በይፋ ይቅርታ ጠይቋል። ለምንድን ነው ይፋዊ ይቅርታ የጠየቀው? ማንንስ ነው ይቅርታ የጠየቀው የሚለውን እንመለከታለን። ሌላኛው ደግሞ አዶናይ እና ሌሎችም እስረኞቹ የታሰሩት ቲክቶከሮች ከእስር ተፈተዋል ማለት ነው። ሁሉም ቲክቶከሮች ተፈተዋል። እነማን ተፈቱ የሚለውን እንመለከታለን። እንዴትስ ተፈቱ የሚለውን ደግሞ እንምናይ ይሆናል ማለት ነው። ሌላኛው ደግሞ እንግዲህ ከሰሞኑ አነጋጋሪ የነበረው የኮሜዲያን አውራሪስ ወንደሰን አውራሪስ ቤተሰቦች የእሱ ቤተሰቦች ያሉበት ሁኔታ ምንድነው የሚለውን እንመለከታለን ማለት ነው። በዛሬው ዕለት በሚኖረው ቪዲዮ እነዚህን ሶስት ጉዳዮች በቪዲዮ ጭምር እንመለከታለን ማለት ነው። በዚህ ሳምንት የነበሩ እነዚህ አነጋጋሪ ጉዳዮች ናቸው። ካሉት አነጋጋሪ ጉዳዮች እነዚህ ጎልተው የወጡ ጉዳዮች ናቸው። እነዚህ እንመለከታለን። እናንተም ደግሞ ይህንን ቪዲዮ ደግሞ እንግዲህ ላይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉት። ይህንን ቻናል ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሳምንቱ የሚኖሩ አነጋጋሪ የሆኑ ጉዳዮችን በቪዲዮ ጭምር የምንመለከት ይሆናል ማለት ነው። አሁን በቀጥታ ወደ ቪዲዮአችን የምንሄድ ይሆናል ማለት ነው። የመጀመሪያው ጉዳያችን የሚሆነው የኢቢኤስ ቴሌቪዥን ጉዳይ ነው። እንግዲህ ኢቢኤስ ቴሌቪዥን በይፋ ይቅርታ ጠይቋል። ማን ነው ይፋዊ ይቅርታ ጠይቀው ደግሞ ካለን ደግሞ እንግዲህ ደራሲ ሀብታሙ አለባቸውን ነው ማለት ነው። ደራሲ ሀብታሙ አለባቸውን እንግዲህ በባለፈው ሳምንት በነበረው የእሁድን በኢቢኤስ ፕሮግራም ላይ ሁላችንም እንደምናውቀው የስጦታ ፕሮግራም አላቸው እሁድን በኢቢኤሶች ማለት ነው። እዛ ላይ በሚኖረው የስጦታ ፕሮግራም ላይ ታዲያ እንግዲህ የተቸገሩ ሰዎችን እየሄዱ በመንገድ ላይም የተቸገሩ ብቻ ሳይሆን እንግዲህ የተለያዩ ሌሎች ሰዎችን ከዚህ በፊትም እንግዲህ ቢጃይ ናይከርንም ተመልክተን እናውቃለን። በዛው በስጦታ ፕሮግራሙ ላይ እንግዲህ ስጦታ ሲቀበል ማለት ነው እንግዲህ የተለያዩ ሰዎችን በዛ ላይ ስጦታ ይሰጣሉና አርቲስት ዳንኤል ተገኝም ደግሞ በዛ ፕሮግራም ላይ እንግዲህ ባለፈው ሳምንት በነበረው ፕሮግራም ላይ ለታላቁ ደራሲ ሀብታሙ አለባቸው የምሳ ስጦታ ሲሰጣቸው ታይቶ እንግዲህ ብዙ እሱ ቪዲዮ ከወጣ በኋላ ብዙ ሰዎች እንግዲህ የተለያዩ አሉታዊም ሆነ አዎንታዊ አስተያየቶችን ሲሰጡ ነበረ። አንዳንዶችም እንግዲህ እንዴት እንደዚህ እኚህን ትልቅ ደራሲ ያዋርዳሉ የሚልም አሉ። ሌሎች ደግሞ እንግዲህ ለእሳቸውም ደግሞ ትልቅ እድል ነው ታወቁ፣ በዛውም የሚታወቁበትን እድል እስካሁን የማያውቃቸውም ሰው የሚያውቃቸውን እድል ፈጠረላቸው የሚሉም አሉ። ነገር ግን እንግዲህ ብዙ ቅሬታዎች ሲነሱ የነበረ ቢሆንም በዚህ ሳምንት በነበረው ፕሮግራም ግን እንግዲህ ዳንኤል ተገኝም አርቲስት ዳንኤል ተገኝም ያሉበት ድረስ ሄዶ እንግዲህ እሳቸውን ይቅርታ ጠይቋል ማለት ነው። ታላቁን ደራሲ ሀብታሙ አለባቸውን ይቅርታ ጠይቋል። እንግዲህ እሱ ቪዲዮ ደግሞ እንመለከተዋለን ማለት ነው። ይቅርታ የጠየቀበትን ቪዲዮ እንመለከታለን። ብዙዎችም እንግዲህ ከዛ በኋላ አርቲስት ዳንኤል ተገኘንና ኢቢኤስንም እያመሰገኑ ይገኛሉ። ከዛም በኋላ ባለው ደግሞ እንግዲህ በእሁድን በኢቢኤስ ሳይሆን እሁድን በኢቢኤስ ላይ ይቅርታ ተጠየቁና ከዛ ደግሞ ምሽት ላይ በነበረው የሰይፉ በኢቢኤስ ፕሮግራም ላይ ደግሞ እንግዲህ የስጦታ ፕሮግራም ጭምር ነበራቸው። እዛ ላይ ቀርበው ደግሞ ያለፈ የህይወታቸውንም ለህዝቡ አጋርተዋል። እንግዲህ የተለያየ ረዘም ያለ ቪዲዮም ጭምር ነው ያላቸው። እንግዲህ እስኪ የአርቲስት ዳንኤል ተገኝ ይቅርታ የጠየቀበትን ቪዲዮ ላሳያችሁ። ምሳኔ ጋብዙኝ፣ ስለዚህ አክብሮቴን ላሳያቸው ተቀብዬ ደስ ይለኛል። ነገም ብትመጡ እቀበላለሁ። ምንም አንተ ነው የመጣኸው፣ እናንተ ናቸው የመጣችሁት፣ እኔ አልመጣሁም እና ወደ ምንም ሊተረጎም አይችልም። ሰዎች እያገኘን የምሳ ግብዣ እናደርጋለን። ያንን የምሳ ግብዣ ደግሞ ለአንድ ታላቅ የሥነ ጽሑፍ ሰው አድርጌ ነበረ። በወቅቱ ምናልባት ጺሙ ስላደገ ፀጉሩ ስላደገ ትንሽ ለወጥ ብሎብኝ አላወቅኩትም ነበረ። ሲጽፍ ምንድነው በጣም ከባድ ስራ የሚሰራው 40-50 መጽሐፍት የዓለም አቀፍ መጽሐፍትን አጣርቶ ነው የሚጽፈው። ገባ? በጣም ከባድ ስራ ነው። ሰው የለውም ጋር አጠገቡ፣ ቤት የለውም። ገባ? ስለዚህ እናንተ ያቺ ያደረጋችኋት መልካም የ5 ሰከንድ የ10 ሰከንድ ውጤት ሀብታሙ እንዲታወቅና እንደዚህ እንዲሆን አደረገው። ባለፈው መንገድ ላይ ሳገኘህ ጺም አድጓል፣ ፀጉርህም አድጎ ነበር፣ ተቀይረህብኛል። መንፈሴ ግን ትንሽ ነው። ከዛ ተጠራጥሬ ነው የሄድኩት። ስለይህም ራሱ እየተጠራጠርኩ ነው የተለየው። ፀጉሬና ያድጋል፣ ከልጅነት ጀምሮ አንዳንዴ ያሳድጋል። ስራ ሲበዛ ያድጋል እና እንደምንም አላየው። ስራ ላይ ነኝ። ያዩ ሰዎች ምን ነካው ሊሉ ይችላሉ። ስታገኘኝ የሄድኩ ነው ያገኘኝ። ምናልባት በመንገዴ ላይ ድንገት እንኳን እንደ ጥፋት የታየብኝ ነገር ካለ በድጋሚ ሀብት ምንም ነገር የለም። ብዙ አይደለም። ምንም ሊቅርታ የሚያሳይቅ ነገር አልገጠመኝም። እና እሳቸውም እንደተመለከታችሁት እንግዲህ ጉዳዩን ቀላል አድርገው ነበር የተናገሩት። እንደዚህ አላካብሩትም። እሳቸውም የነበረውን በሰዓቱ የተፈጠረውን ነገር እንግዲህ እኔ ምሳ በልቼ ነበር። ያው እኔ ምሳ በልቼ ነበረ እንግዲህ ሲሰጡኝም በቅንነት ስቀው ነው ያለፉት ቪዲዮ ላይ እንደነበረው ማለት ነው። ከዛ በኋላም ባለው እንግዲህ አሁንም ሰጡኝ ኢቨን እቀበላለሁ አይነት ነገር ምን ላይ ሰጥተው ቀላል አድርገው ነገሩን ለማለፍ ሞክረዋል። እንግዲህ እሳቸውም ብዙም አላካበሩትም ነበረ። ከዛ በኋላ ደግሞ በምሽት ላይ በነበረው የሰይፉ በኢቢኤስ ፕሮግራም ላይ ደግሞ ቀርበው እንግዲህ ህይወታቸውንም አጋርተው ነበር። እንግዲህ ታላቁ ደራሲ ሀብታሙ አለባቸው የተለያዩ
ብዙ መጽሐፍትን የጻፉ ትልቅ ደራሲ ናቸው ማለት ነው። እንግዲህ ከእነሱም ውስጥ እንግዲህ እንደነ አውሮራ፣ የቄሳር እንባ፣ ጉልጥምት ኢትዮጵያ፣ ታላቁ ተቃርኖ፣ የሱፍ አበባ፣ አስኳላ እና ሌሎችም ትልልቅ መጽሐፎችን በጣም ሰው የሚወዳቸው መጽሐፎችን የጻፉ ትልቅ ደራሲ ናቸው። በተለይም ደግሞ እንግዲህ የሱፍ አበባ የሚለውን መጽሐፍ በጣም ብዙዎቻችሁ አንብባችሁታል ብዬ አስባለሁ። በጣም ምርጥ መጽሐፍን የጻፉ ደራሲ ናቸው፣ ታላቅ ደራሲ ናቸው። እንግዲህ ከዛ በኋላ በሰይፉ ቤቤስ ላይ በነበረው ፕሮግራም ደግሞ እዛ ላይ ቀርበው ማለት ነው ህይወታቸውንም አጋርተዋል። ከዛም በተጨማሪ ደግሞ እንግዲህ ሰይፉ ቤቤስ ላይ በነበረው ፕሮግራም እንግዲህ ኢቢኤስ እና ሌላ አንድ ባለሀብት ደግሞ የመቶ ሺህ ብር መጽሐፍ ገዝተዋቸዋል። በአጠቃላይ የ200 ሺህ ብር መጽሐፍ ገዝተዋቸዋል። ይህ ብርም ደግሞ እንግዲህ በቀጣዮቹ ጊዜ ለሚታተሙ መጽሐፍቶቻቸው እንደ አጋዥ እንደሚሆንም ተናግሯል ማለት ነው። በቀጣይም ደግሞ እንግዲህ የሚያስፈልጉ ነገር ካለ እንግዲህ እዛ የባንክ አካውንታቸው ለመጽሐፍ ማሳተሚያ የሚሆን ብር ለመሰብሰብ ማለት ነው እዛው ላይ ተቀምጧል። የተለያዩ ድጋፎችም እንደሚደረግላቸው ሰይፉም ተናግሯል ማለት ነው። በዚህ መልኩ ይቅርታ ጠይቋል። ኢቢኤስ ቴሌቪዥንም እንግዲህ ብዙዎችም ሀሳባቸው ሲሰጡ እንደነበረው እንግዲህ የተለያዩ ሀሳቦች ከዛ በኋላ እየተነሱ ይገኛሉ። እንግዲህ አንዳንዶችም እንደተባለውም በዚች በ5 እና በ10 ሰከንድ ቪዲዮ በዛች ዕለት በተቀረጸች በ5 እና በ10 ሰከንድ ቪዲዮ እሳቸውም ታውቀው ይኸው ለዚህ በቅተዋል። እንግዲህ ወደፊትም ደግሞ እንግዲህ ሰው አሁን ኦልሬዲ ስላወቃቸውም መጽሐፍቶቻቸው ከዚህ የበለጠ በደንብ ተቀባይነትን ያገኛሉ ብለው ይላሉ። ነገር ግን ሌሎች ደግሞ እንግዲህ እንደዚህ ትልቅ ደራሲ አንድ ትልቅ ደራሲ በዚህ ልክ ዝቅ ማድረግ ተገቢ አይደለም ብለው ነበር። ነገር ግን እሳቸው እንደተናገሩት እኔ የምበላው አጥቼ ወይም ደግሞ ሌላ ነገር አይደለም ምግቡ የተሰጠኝ ጀስት በመንገድ ላይ እየሄድኩኝ ስለነበረ በዛ ሳልፍ ነው ምግቡ የተሰጠኝ። አሁንም ቢሆን ብትሰጡኝ ይቀበላል ብሎ ቀላል አድርገው ምላሻቸውን ሰጥተው አልፈዋል። ለማንኛውም ግን በዚህ መልኩ ኢቢኤስ ቴሌቪዥንም ደራሲ ሀብታሙ አለባቸውን ይቅርታ ጠይቋል። እሳቸውም ቀላል አድርገው አልፈውታል ማለት ነው። በዚህ መልኩ የእሳቸውና ኢቢኤስ ቴሌቪዥን ጉዳይ በዚህ መልኩ ተፈቷል ማለት ነው። ሌላኛው ጉዳይ ደግሞ የሚሆነው እንግዲህ የቲክቶከሮች እስራቱ ከእስር መለቀቅ ጉዳይ ነው ማለት ነው። በጣም ብዙ ቲክቶከሮች ባለፈው ሳምንት ላይ ታስረው እንደነበረ ይታወቃል። በተለይም ደግሞ በቲክቶክ ክሬቲቭ አዋርድ ላይ በነበራቸው አለባበስ የተነሳ እንግዲህ በጣም በርከት ያሉ ቲክቶከሮች እስራት ላይ ይገኙ ነበረ። ነገር ግን ትላንትና ምሽት ላይ እንግዲህ ትላንት ወደ ምሽት አካባቢ ላይ አብዛኞቹ ቲክቶከሮች ተፈተዋል፣ አዶናይን ጨምሮ ማለት ነው። አዶናይ ተፈቷል፣ ጃኒ ተፈታለች። ዮሐንስ መኮንን ወይም ደግሞ እንግዲህ በቤስት ሪቪው ቲክቶክ ክሬቲቭ አዋርድ ላይ ያሸነፈው ወንዱ ጃኒ ማለት ነው፣ እሱም ከስራት ተፈቷል። እንዲሁም ደግሞ ጆሲ ድምፃዊ ጆሲ ወይም ደግሞ ቲክቶከሩ ጆሲ ማለት ነው፣ እሱም ከስራት ተፈቷል። እንግዲህ አብዛኞቹ ቲክቶከሮች በዚህ መልኩ ከስራት ተለቀዋል። በምን መልኩ ተለቀቁ የሚለው ግን በይፋ አልተገለጸም። ጀስት ከስር እንደተፈቱ ብቻ ነው የተገለጸው። እንግዲህ እስኪ አዶናይ እስኪ ከስር ሲፈታ የነበረው እና ከእናቱ ጋር ሲገናኝ የነበረውን ደስታ ደግሞ እንመልከት። እስኪ እናት ማለት ያው ውስጥ ያለውን የእናትን ስሜት ሁላችንም እናውቀዋለን እና ምን ያህል ያለውን የልብ ህመም የውስጥ ህመም እንረዳዋለን እና እናቱ ደግሞ እንግዲህ ወታም ጭምር እንግዲህ ልጄ ይፈታል በማለት በለቅሶም ጭምር ጥያቄ ስታቀርብ ነበረ እና እንግዲህ ከልጇ ጋር ስትገናኝ አዶናይ ከስር ተፈቶ ሲገናኙ የነበረውን ደግሞ እንግዲህ እስኪ ቪዲዮ እንግዲህ በጣም ደስ የሚል ነበር የነበረው በሰዓቱ ስሜቱ በጣም ደስ የሚል የእናትና የልጅ እንግዲህ መቼም ይታወቃል ያለውን ቀረቤታ በተለይም ደግሞ የእናት ልብ ይታወቃል እና ልጇ ከስር ሲፈታ በጣም ደስተኛ ሆና እንግዲህ የነበረውን ስሜት ያሳያችሁ። ቆይ ሌላ ቪዲዮ አለ እሱንም ላሳያችሁ። አይዞህ ማሚ ይህን ይመስላልና ሌሎችን ቪዲዮዎች አሉና
እና በጣም ደስ የሚል ነበረ። ብቻ እንኳንም አዶናይም ሆነ ሌሎችም ታስራችሁ የነበራችሁ ቲክቶከሮች ማለት ታስረው የነበሩ ቲክቶኮች እንኳን ለቤታቸው በሰላም አበቃቸው ለማለት ፈልጋለሁ እኔም። እና እንግዲህ በዚህ መልኩ አዶናይ ተፈቷል። በምን መልኩ ተፈቶ የሚለው ግን ፖሊስም ዝርዝር መረጃ ያወጣው የለም። እነዚህም ደግሞ አዶናይም ሆነ በይፋ ቀርቦ የተናገሩት ነገር የለም። ብቻ ግን ከእስር ተፈቷል። ከእሱም በጣም ትልቅ ነገር ነው። በጣም ደስ የሚል ነገር ነው። እንኳን በሰላም ለቤታቸው አበቃቸው ለማለት ፈልጋለሁ። ብቻ ግን ታስረው የነበሩ ቲክቶከሮች ከእስር ተፈተዋል። እስካሁን ድረስ እንግዲህ በይፋ የተረጋገጡት የእሱ የጃኒና የጆሲን በትክክል የተመለከቱት ጃኒ ወንዱም ጭምር ማለት ነው። እና ሌሎቹ ደግሞ እንግዲህ ምናልባት ተፈተው ከሆነ ደግሞ በቀጣይ ጊዜ የምንመለከት ይሆናል። እንግዲህ እነዚህ ጉዳይ በዚህ ተከስቷል ማለት ነው። በዚህ ሳምንት ከተከሰቱት ውስጥ አንዱ አበይት ጉዳይ ነው። ቲክቶከሮቹ ከእስር ተፈተዋል ማለት ነው። ሌላኛው አነጋጋሪ ጉዳይ የነበረው ደግሞ እንግዲህ ከኮሜዲያን ወንደሰን አውራሪስ ህልፈትና ከሱ ቤተሰቦች ጋር የተገናኘ ነው ማለት ነው። እንግዲህ የቅርብ ጊዜ ትውስታችን እንደምናስታውሰው ሁላችንም የምንወደውና የምናከብረው ኮሜዲያን ወንደሰን አውራሪስ በድንገተኛ የልብ ህመም ህይወቱ አልፎ ነበረ። እንግዲህ ሁላችንም አዝነናል፣ ሁላችንም ውስጣችን ተሰምቶናል ማለት ነው። እንግዲህ ከዛ በኋላም ደግሞ በሶስተኛ ቀኑ ደግሞ እንግዲህ የሰማነው ደግሞ ከዛም በላይ ደግሞ የሚያሳዝን ነገር ነው የሰማነው። እንግዲህ የእሱ ባለቤቱና የኮሜዲያን የወንደሰን አውራሪስ ባለቤትና ልጁ ከመኖሪያ ቤታቸው እንደተፈናቀሉና በጊዜያዊ ማረፊያ ላይ ሌላ ቦታ ላይ እንደሚገኙ ሰምተን ነበረ። ከዛም በኋላ እንግዲህ በጣም ብዙዎችም እያዘኑ ነበረ ይህንን ከተመለከቱ በኋላ። ከዛም በኋላ የኮሜዲያኖች ማህበር ደግሞ ኮሜዲያን ወንደሰን አውራሪስ ጓደኞች ማለት ነው የእሱ ጓደኞች እንግዲህ ለሰይፉ ቤቤስ ደውለው አሳውቀው ቤተሰቦቹ ችግር ላይ እንዳሉ፣ ባለቤቱና ልጁ ችግር ላይ እንዳሉ በዛ ላይ ቀርበው ችግራቸውን ሊያስረዱና ያለውን ችግርም ህዝብም እንዲያውቀው እንዲደረግ በጠየቁት መሰረት የኮሜዲያን ወንደሰን አውራሪስ ቤተሰቦች ልጁና ባለቤቱ በትናንትናው በሰይፉ ቤቤስ ፕሮግራም ላይ ቀርበው ነበረ። ያላቸውንም የእሱንም አሟሟት ጨምሮ ዝርዝር መረጃዎችን ባለቤቱ እንግዲህ ሰጥታለች። እዛ ላይ ቀርባ ያለችበትን ሲቹዌሽን አስረድታለች። እንግዲህ እሱንም የኮሜዲያን አውራሪስን አሟሟት ጨምሮ እዛ ላይ አብራርታለች። እንግዲህ እስኪ ቆይ ረጅም ቪዲዮ ነው፣ ነገር ግን እዚህ ቀንጨብ አድርጌ ዋናዋን ፖይንቷን ላሰማችሁና ተመልሰን ደግሞ ያለውን ነገር ደግሞ እነግራችኋለሁ። እኔና ቤተሰቦቹ ብዙም አንተዋወቅ የለንም። በእርግጥ ያው ውጭ ሀገር ነው የኖሩት። እናትየዋም እህትየዋም ውጭ ነው የኖረችው። ባለፈው የሆነ አመት መታት ከእሷ ጋር ተዋውቀናል፣ ከእህቱ ጋር ማለት ነው። እናትየዋ ጋር ጭራሽ ትውውቅም የለንም ማለት አንተዋወቅም። ምን አይነት ሰው እንደሆንኩም ምን አይነት አታቀኝም። ያው በፊትም በስልክ ነበረ እንዴት ናችሁ ምናምን እንባባለው እና ያው ለቅሶ ላይ ቁጭ ብለን ብዙ ነገሮች አሉ። እኔ ይሄ ነው ማለቱ በጣም ለኔ ራሱ እጅግ በጣም ይከብደኛል። እና የሰልስቱ ቀን በቃ መውጣት አለባት ከቤት አንቄ ነው ማስወጣት አለች እህትየው ማለት ነው። እና ያው እንደዛ ስትል ያው ሰዎች ይሰሟታል፣ ምን ይሏታል። እኔ ደግሞ በጣም ልጄ እየተረበሸች ነበር። አንድ በአባቷ ሀዘን ተረብሻለች፣ ሁለት በምሰማው ነገር ምናምን እየተረበሸች ነበረ። ያው እኔ ምንም አይነት ነገር እሱ ለኛ ምንም አይነት ነገር የተወለን ነገር የለም። ያው የዕለት የሚሰራትን ምናምን ነው እንትን የምንለውና በቃ መውጣት አለባት ምናምን። ይሄንን የምሰማው ነገር ለልጄም እየተበጠበጠች በቃ ዛሬ አስወጣታለሁ አለች። በቃ በሰልስቱ ዛሬ ነው ማስወጣት ማታ በቃ ሰው እንትን ሲል ምናምን ስትል እኔም ለህይወቴም ለምንም ፈራለሁ። ገብቷል። ልጄ ደግሞ ከኔ በላይ ደግሞ ልጄ ብዙ ነገር በቃ እየሰማች ጭንቅላቷ እየተበጠበጠ፣ በዛ ላይ ደግሞ የቶንስል በሽተኛ ናት። ልክ እሱ የሞተ ጊዜ ነው እንደውም አቢጋ ቀጠሮ አስይዞ ነበረ ለሷ። ልክ እሱ የሞተ ቀጠሮ ቀን ደረሰ። ደግሞ በአጋጣሚ ሆኖ የልጄ ማለት ነው ይሄ የሚወጣ ቶንስል አላት አብይ ጋር አስመዝግቧል። እና እኔ ብዙ ችግር አለ እንደሰማሽው እዚህ ጋር ማለት ነው። ልጁ ደግሞ የቶንሲል ታማሚ ነች። የምትመለከቷት የ9 ዓመት ልጁ ናት። የኮሜዲያን ወንደሰን አውራሪስ ልጅ ናት። 9 ዓመቷ ነው እና የጉሮሮ ችግር፣ የመተንፈስ የተወሰነ የቶንሲል ችግር አለባት እና እንድትታከም ኮሜዲያን ማነው ዶክተር አብይ ጋር ቀጠሮ ይዛ ነበር። ዶክተር አብይ በቲክቶክ ሁላችን የምናውቀው ማለት ነው። እሱ ጋር ቀጠሮ ተይዞላት የቀዶ ጥገና ቀጠሮ ተይዞላት ነበር። ቀጠሮ የደረሰለት የዕለት ሁለት ደግሞ እንግዲህ በሚያሳዝን ሁኔታ አባቷ ወይም ደግሞ የኮሜዲያን ወንደሰን ህልፈት ሆነ ማለት ነው እና እሷም ሳትታከም የቀረችበት ሁኔታ ነው ያለው። እንግዲህ ከዛ በኋላ ደግሞ ኮሜዲያን ማነው ዶክተር አብይም ምላሽ ሰጥቷል በዚህ ዙሪያ። እንግዲህ ሲቆይ እሱን ደግሞ በቀጣይ ቪዲዮ የማሳያቸው ይሆናል። አሁን ቆይ የዚህኛው ቪዲዮ እንጨርሰው አለብኝ ብዙ ነገሮች እያሉብኝ እንደገና በቃ መውጣት አለባት ተብሎ
ያው እኔ ብዙ ቃላት መናገር አልችልም። ለእግዚአብሔርና ለኢትዮጵያ ሕዝብ ነው እኔ እንትን የምለው የምናገረው። በመግባባት መፍታት አልተቻለም። ሽማግሌዎችን እየረገጠች ነው የምትወጣው። ሲሰበስቡ ትልልቅ ሰዎችን እየረገጠች ነው የምትወጣው እና የመጀመሪያ ቀን ራሱ የሞተ ቀን እነሱ ገና ኢትዮጵያ ላይ ሳይገቡ ነው የባለቤቴን ስልክ ተቀበሏት ተብሎ ማለት ነው። እና በጣም ብዙ ነገር ደርሶብኛል። በጣም ብዙ ነገር እኔና ልጄ በጣም ተጎድተናል። እኔ ስኳር በሽተኛ ነኝ። በዛ ላይ ያመኛል። በጣም ከፍተኛ ስኳር በሽተኛ ነኝ። ቁጥሩ እንኳን በጣም ልሰው እንኳን ሲሰማው የሚያስደነግጥ ነውና መጣች። በቃ ተረበሽን ምናለን። እግዚአብሔር ስጣቸው የሰፈር ሰው የመንደሩ የሱ ጓደኞች ሆነው ጊዜያዊ ማረፊያ በቃ የሆነች ቤት ነገር ተከንትን አሉልኝና በቃ ነገሩንም ሽሽት በቃ ምኑንም ሸሸው። በቃ ወጣን እኔና ልጄ ጊዜያዊ ማረፊያ። አሁን እዛ ውስጥ ነው የምንኖረው። እሱ ምንም አይነት ነገር ቤት የለውም ምን የለውም ምናምንና እኔ ደግሞ እዛ ያለውን ነገር ማቆም ነው ያለብኝ ሸሽቼ ማለት ነው። በቃ እኔ ለእግዚአብሔር ነው የሰጠሁት። እዚህ መልኩ ነው ማለት ነውና እንደሰማነው በጣም ችግር ላይ ያሉት ብቻ ከቤተሰብ አለመግባባት ጋር በተገናኘ ከኮሜዲያን ወንደሰን አውራሪስ ቤተሰቦች የሱ ቤተሰቦችና የሱ ባለቤት ማለት ነው ስላልተስማሙ ከቤቷ አፈናቅሏታል ማለት ነው። የሚኖሩበት ቤት የቀበሌ ቤት ነበር። እንግዲህ ሰለሱ እስኪወጣ እንኳን አልጠበቁም ነው ያለችው። እንደተናገረችው ከሆነ የሱ ባለቤቱ ደግሞ ቤተልሔም ህሉፍ ትባላለች እና እሷ እንደተናገረችው 3 ቀን እንኳን ሰለሱ እስኪወጣ እንኳን አልጠበቁም ነበር። ከዛ በኋላ አስወጥተዋት እንግዲህ አሁን ላይ የሚገኙት ደግሞ እሷና የኮሜዲያን ወንደሰን አውራሪስ ባለቤቱና ልጁ የሚገኙት የሱ ጓደኞች በሰጧት ጊዜያዊ ማረፊያ ላይ ነው የምትገኘው ለጊዜው ማለት ነው። እና በዚህ መልኩ ነው ያለችው እና ልጁም ደግሞ እንደሰማነው የቶንሲል ችግር አለባት፣ የጉሮሮ ችግር አለባት። ባለቤቱም ደግሞ የስኳር ታማሚ ናት፣ ከፍተኛ የሆነ የስኳር ታማሚ ናት። እንግዲህ ትልቅ ችግር ነው ያሉት። እንግዲህ ለማንኛውም ግን ከዚህ ቪዲዮ በኋላ ደግሞ ሰይፉም እንደተናገረው እንግዲህ ከዛ በኋላ ዶክተር አብይ አሳውቆት ማለት ነው። ከዛ በኋላ እሱ የልጅቷን የቀዶ ሕክምናውን ሙሉ ወጪውን ሸፍኖ እንደሚያሳክማት ቃል ገብቷል። እስኪ እሱን ቪዲዮ ደግሞ ላሳያችሁ። በጣም ሁላችንም እናውቃለን። በቲክቶክ ክሬቲቭ አዋርድ ላይም ደግሞ ተሸላሚ የነበረ ነው በቤስት ሄልዝ ኢንፎርማቲቭ ኮንተንት ማለት ነው። ዛሬ ደግሞ እንግዲህ እስኪ እሱን ቪዲዮ ደግሞ ላሳያችሁ። ሃይ እንዴት ናችሁ? ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት፣ ኮፒ ሊንክ አድርጉና ለዚች እናትና ለዚች ሕፃን ልጅ አድርሱልኝ። ብዙዎቻችሁ ሰይፉ ኢንተርቪው ላይ የቀረበችው ልጅ አይታችኋል። በቅርቡ እንግዲህ አባቷ ያረፈው ማለት ነው። የምንወደው በጣም መልካም አርቲስት ነበረ፣ ኮሜዲያን ማለት ነው። እንግዲህ እዛ ቪዲዮ ላይ እንደሰማችሁት ሆስፒታል ጋር ቀጠሮ ይዛ እንደነበርና ቀጠሮ አደርሷት ነበር። ግን አጋጣሚ ይሄ አይነት ዱብዳ እንዳጋጠማቸውና እንዳለፋቸው ቀጠሮ ነበር የተናገረችው። ያው የሚሰራ ኦፕሬሽን ነገር ነበራት። ስለዚህ እንደ አጋጣሚ ሆኖ ይሄ አይነት ዱብዳ አጋጠማቸው። እውነት ለመናገር የሰይፉ ላይ የነበረውን ኢንተርቪው ሳይ ልጅቱ በጣም የምታሳዝን በቃ አይኗ ቁልጭ እያለ በጣም ተጨንቃ ነበርና እኔ በጣም ነው ውስጤ እየተሰማኝ ያዘንኩት። ሰይፉም እንግዲህ እኔንም አውርቶኛል። እኔ ደግሞ እንደ አንድ ህፃናትን እንደሚወድና እንደሚያክም ሐኪም እውነት ማየት ራሱ በጣም ከብዶ የነበረ እውነት ለመናገርና ይሄ ችግር እንዳለባት ስሰማ እኔም ጋር ቀጠሮ እንዳላሰማ በጣም ነው ውስጤ ያዘነው። ስለዚህ የሚታይ እንግዲህ በማንኛውም ሰዓት እናቷ ይዛት መጣ እኔ ጋር ሙሉ ወጪዋን ኤሊት የአንገት በላይ ቀዶ ሕክምና ማዕከል ሸፍኖ 1 ብር ሳትከፍል ሕክምናውን አክሚያት በሰላም ወደ ቤቷ ትሄዳለች ብዬ ቃል መግባት እፈልጋለሁ ከእግዚአብሔር ጋር። እንግዲህ ይህን ቪዲዮ ለሁላችሁም አድርሱልኝ። ለዚች ምስኪን የሆነች እናት በማንኛውም ሰዓት በሚመቻት ጊዜ መምጣት ትችላለች። በሰይፉ በኩል በእርግጥ ማግኘት የምችል ይመስለኛል። እንግዲህ ኮንታክቷን ወይም ስልኳን ወስጄ ይቅርታ እንግዲህ ትንሽ ስለደከመኝ ነው ይሄንም ራሱ እንትን ያለው። እንግዲህ ሰይፉም ኦፊሻሊ ነው የጠየቀኝ። ስለዚህ እኔም ኦፊሻሊ ጥያቄህን ተቀብዬ ሚሚዬን በምችለው አቅም በሙሉ አግዤ ከፈጣሪ ጋር ከዚህ ችግር የምትላቀቅበትን መንገድ አመቻቻለሁ ብዬ መናገር ፈልጋለሁ። ሁላችሁንም በጣም ነው ማመሰግናችሁ፣ በጣም ነው መወዳችሁ። ዶክተር አብይ ነኝ ከኤሊት የአንገት በላይ ቀዶ ሕክምና ማዕከል። ደህና ደሩ። እንደሰማነው ነው ማለት ነው እና በጣም ትልቅ ክብር ይገባዋል
ዶክተር አብይም ወይም ደግሞ ኤሊት የአንገት በላይ ቀዶ ሕክምና ማዕከል ማለት ነው የሱ ነው። በዛ ሙሉ ሕክምናዋን ሸፍኖ ወጪዋን ሸፍኖ ሕክምናውን እንደሚያደርግም ቀዶ ጥገና እንደሚያደርግላት ለልጅቷ ቃል ገብቷል ማለት ነው። በዛ መሰረት የልጅቷ ሕክምና በዚህ የሚሸፈን ይሆናል። የእናትየዋም ደግሞ እንግዲህ በቀጣይ ጊዜ በቋሚነት ለማቋቋም ጭምር ጥረት እንደሚደረግ ሰይፉ ተናግሯል። ከዛም በተጨማሪ የአካውንት ቁጥሯና ስልክ ቁጥሯም እዛው ፕሮግራሙ ላይ ተቀምጦ ነበረ። ከዛም በተጨማሪ ደግሞ የሰይፉ በኢቢኤስ ቅርብ ሰዎችም እና ከቅርብ ካሉ ሰዎቹ ሰብስቦ ከኢቢኤስ ክሮች ሰብስቦ እንግዲህ የ150 ሺህ ብር ስጦታ እዛው ላይ እንደ መነሻ የሚሆን ሰጥቷታል ማለት ነው። እስኪ እሱን ቪዲዮ ደግሞ እንመልከተውና ከዛ እንጨርሳለን ቪዲዮአችንን። እኛም በዙሪያችን ያሉትን ሰዎች እንግዲህ ጠያይቀን የ150 ሺህ ብር የገንዘብ ስጦታ እንደው እንደ መነሻ እንዲሆን ብለው የሰይፉ በኢቢኤስ ተባባሪዎች እነሆ በረከት መነሻ ይሆን ዘንድ ነውና ወደፊት የሚያስፈልጉ ነገሮች ካሉ እንደ ቤተሰብ ለመረዳዳት ለመተጋገዝ እንሞክራለን። ለመነሻ የተሰጣት በቀጣይ ደግሞ እንግዲህ በቋሚነት እሷ የምትቋቋምበትን ሁኔታ ለማመቻቸት ደግሞ ከጎኗ ሆኖ ጥረት እንደሚያደርግ አሳውቋል። ከዛም በተጨማሪ ህዝቡም እንዲሁም ደግሞ የኮሜዲያን ወንደሰን አውራሪስ ጓደኞች እና ሌሎችም አርቲስቶች ጭምር ይደግፏታል ብለን እናስባለን። ህዝቡም የኢትዮጵያ ህዝብ ብዙ ነገር ይደግፋል ብለን እናስባለን። በቀጣይ ደግሞ እንግዲህ የኮሜዲያን ወንደሰን አውራሪስ ቤተሰቦች ልጁንና ሚስቱን ጨምሮ ሁለቱም እንግዲህ በጥሩ ቦታ ላይ እንደምናያቸው በቀጣይ ጊዜ ተስፋ እናደርጋለን። ለዛሬ ያስኩላችሁ ጉዳዮች እነዚህ ነበሩ። በእነዚህ ጉዳዮች ላይ ዙሪያ ተነጋግረናል ማለት ነው። በቀጣይ ጊዜ ደግሞ እንግዲህ በሌላ ጉዳይ በሌላ አነጋጋሪ ጉዳይ በሳምንት የሚኖሩትን ጉዳዮች ይዤላችሁ የምቀርብ ይሆናል። ለዛሬው ግን ያስኩላችሁ እነዚህ ነበሩ። ቪዲዮውን ላይክ እና ሼር ማድረግ አትርሱ። ይህን ቻናል ደግሞ ሰብስክራይብ ማድረግ እንዳይረሱ ቤተሰብ ይሁኑ ማለት ነው። እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ ይሁኑ። ለዛሬ ያስኩላችሁ ጉዳዮች እነዚህ ነበሩ። እስከ ቀጣይ ቪዲዮ እስከምንገናኝ ደግሞ መልካም ቆይታ